ኦኬ ውድና የተከበራችሁ ተማሪዎች ዛሬ ሂስትሪን እናያለን። ሂስትሪ ቻፕተር የወጡ ጥያቄዎች ከ60 በላይ ጥያቄዎች ናቸው። ስለዚህ በፓርት ከፋፍለን ነው የምናያቸው። ይሄ ፓርት ይሆናል ወይ 2 ወይ 3 ፓርት ሊወስድብን ይችላል። እና ያው እንደምታውቁት ሂስትሪ ሽምደዳ ነው። አብዛኛው 9ኛ እና 11ኛ ክፍል የተማራችሁት ነው። ምንም አዲስ ነገር የለውም። ከ9 እስከ 12 የተማራችሁት ነው። አዲስ ነገር የለውም። የሚከብድ ነገር የለውም። ስለዚህ እንደ ጂኦግራፊ ቻፕተር እንደሰራ ነው በዛ ልክ ኤክስፕላኔሽን ላይ ይጠበቅብን ይችላል። በእርግጥ ያልተረዳችሁት ግልጽ ያልሆነ ጥያቄ ካለ በውስጥ እንደፈለጋችሁ መጠየቅ ትችላላችሁ፣ አውሩኝ። በዛ መልስላችኋለሁ። ስለዚህ እነዚህ ወሳኝ ጥያቄዎች ናቸው። ፈተናችሁ አሁን ከምንሰራው ጥያቄ አይዘልም አያልፍም። አምሹር እርግጠኛ ሆኜ ነው የምነግራችሁ አያልፍም። ቢኮዝ ቻፕተር 2 ያናክል ሰፊ ነው የሚባል ቻፕተር አይደለም። እነዚህ ጥያቄዎች ብቻ በቂ ናቸው እያልኩኝ ባይሆንም እስከ 70 ምናምን ጥያቄዎች ይሆናሉ አይ ቲንክ። ስለዚህ እነዚህ በደንብ ለመረዳት ሞክሩ። እነዚህ በደንብ ከሰራችሁ ፈተናውን በደንብ መስራት ትችላላችሁ። እነዚህን በደንብ ካልሰራችሁ ፈተናውን በደንብ መስራት አትችሉም። ስለዚህ የሚቀራችሁ ነገር አለ። መጽሐፉን ማንበብ ይጠበቅባችኋል ማለት ነው። ስለዚህ እንጀምር። ቶሎ እያልን ነው የምንሰራው። ጂኦግራፊን በዚህ መልኩ ነው የምንቀጥለው ማለት ነው። እሱ እንደውም ቻፕተር 2 በጣም ብዙ ጥያቄ ስለሚያስፈልገን ቶሎ ነው የምንቀጥለው። ግልጽ ያልሆነ ጥያቄ ካለ በውስጥ እንደፈለጋችሁ ጠይቁኝ። አማርኛ እንግሊዘኛ እያደረኩኝ እመልስላችኋለሁ። Question number 1 choice ናቸው ሁሉም። Where was an ancient land of Punt most likely located? A. In Nile Delta region of Egypt. B. Along the Red Sea and Indian Ocean coasts of Djibouti, Eritrea, Ethiopia and Somalia. C. In the central highland of modern-day Sudan. D. Near the Mediterranean coast of Libya. መልሱ የትኛው ይሆናል? መጀመሪያ መልሱን ሳታዩ ራሳችሁ መልሱ። ከዛ በኋላ ነው ወደ መልሱ የምንሄደው። ከኔ ቀድማችሁ ስሩ አደራ። መልሱን ሳታዩ መጀመሪያ ቀድማችሁ ስሉ። ስለዚህ the correct answer B። ጥያቄው እያላችሁ ያለው where was an ancient land of Punt most likely located? exact location of Punt exactly አይታወቅም። ታሪክ ምሁራን የተለያየ ልዩነት አለ። ስለዚህ የት ነው ተብሎ የሚታሰበው ሞስትሊ የት ነው ሎኬትድ ወይም ደግሞ ይገኛል ተብሎ የሚታሰበው። ስለዚህ ይኖር ታውቃላችሁ ጅቡቲ፣ ኤርትራ፣ ኢትዮጵያ፣ ሶማሊያ እና ቀይ ባህር and Indian Ocean coasts ምንላቸው ማለት ነው። coast of Djibouti, Eritrea, Ethiopia and Somalia and ሬድ ሲ ቀይ ባህር እና ኢንዲያን ኦሽን አካባቢ ነው ተብሎ ነው የሚታሰበው ማለት ነው። being central highland of modern-day Sudan ነው። እነዚህ ሁሉ ምርጫዎቹ አይሆኑም። ቢ መልሳችን ምን ይሆናል? ቢ ነው ማለት ነው። Along the Red Sea and Indian Ocean coasts Djibouti, Eritrea, Ethiopia, Somalia. Historians believe Punt was located in coastal area because ወደ coastal area ይገኛል ብለው ያምናሉ ሂስቶሪያኖች። We are not talking about the exact location of Punt. Exact location of Punt እያወራን አይደለም። Was located coastal area of both Egyptian records describe its southern land of Rachel by sea. The specific mention coastal region modern day Djibouti, Eritrea, Ethiopia and Somalia come from minutes of trade, goods and sailing routes used by ancient Egyptians. ስለዚህ በተለያዩ ምርምሮች መጽሐፎች ምናምን በነዛ የተገኙት ሂስቶሪያኖች ወይም የታሪክ ምሁራን የሚያስቡት ሪከርድ የተደረጉት እነዛን በማየት ማለት ነው። ፑንት ሎኬት የሚሆነው ኮስታል ኤሪያዎች ናቸው ብሎ ነው የሚያስቡት። ወይም ደግሞ እምነታቸው ወደዛ ነው አብዛኛው ወደዛ ቢያደላም ማለት ነው። ስለዚህ ኤግዛክት ሎኬሽን ኦፍ ፑንት ፈተና ላይ ጥንቃቄ እንድታደርጉ ነው። ኤግዛክት ሎኬሽኑ እያለን አይደለም፣ እዛች ጋር ነው የሚገኘው ፑንት እያለን አይደለም። እነዚህ ደግሞ ኮስታል ኤሪያ የምንላቸው አሁን ላይ ስፔሲፊክ ሜንሽን ኦፍ ኮስታል ሪጅን የምንላቸው ሞደርን ላይ ጅቡቲ፣ ኤርትራ፣ ኢትዮጵያ ምናምን እነዚህ የተዘረዘሩት ናቸው። በተለያዩ አናላይሲሶች ተሰርተው ነው። ትሬድ ጉድስ ሊሆን ይችላል፣ ሴሊንግ ሮት ባይ ዩዝድ ባይ አንሺየንት ኢጂፕሽያን በእነዚህ ምርምር ነው ማለት ነው። ስፔሲፊካሊ ሜንሽን የተደረገው ሞደርን ላይ እነዚህ ሀገሮች ናቸው። ጅቡቲ፣ ኤርትራ፣ ኢትዮጵያ፣ ሶማሊያ ናቸው።
Which civilization had trade relation with Punt as early as the 3rd millennium BC? So ከፑንት ጋር በ3ኛው BC ማለት ነው ሚሊኒየም BC ላይ የትኛው civilization ነበር ከፑንት ጋር ሪሌሽን ነበረው ነው? ሜሶፖታሚያ፣ ግሪስ ነው፣ ኢጂፕት ነው፣ ፐርሺያ ነው? ሶ የትኛው መልሶ መጀመሪያ ለዛ ነው የምጠብቃችሁ። ሶ ኢጂፕት ነው። Egypt's pharaoh organized a trading expedition to Pontus starting around 2500 BC. We know this from detailed record found in Egyptian temples, including the famous relief Deir el-Bahri showing King Hatshepsut. ይሄ ፍሬሽማን ላይ አለች። ፍሬሽማን ላይ ማለት ነው። የእሷን ስም 10 የነበር ተማሪ ሲጠራው ማስታወስ ኤክስፔንዲሽን ቱ ፑንት። ስለዚህ አሁን ይሄ እንዳለ የምትማሩት ፍሬሽማን ላይ ነግሬያችኋለሁ ባለፈው። ፍሬሽማን ላይ የሚጠብቃችሁ ነው እንዳለ ፍሬሽማን ላይ የምትወስዱት ነው። ስለዚህ በጣም ጥልቅ የሆነ ሪሌሽን ነበራቸው። እቃዎች ኢቭን ኤክስፖርት ኢምፖርት ይደራረጉ ነበር ፑንትና ኢጂፕት ማለት ነው። ሶ ከዚህኛው ጋር በጣም ግልጽ የሆነ የተለያዩ የታሪክ ምሁራኖች የተለያዩ ኢንፎርሜሽን ጋዘር ሲያደርጉ ኤቪደንስ ሲፈልጉ በጣም ትልቅ የሆነ ሪሌሽን ነበራቸው ኢጂፕትና ፑንቶች ማለት ነው። ስለዚህ በ2500 ሚሊኒየም BC ላይ ሪሌሽን የነበራቸው ፑንት which civilization ብላችሁ ያው ስልጣኔ ለማለት ነው። ኢጂፕት ላይ ድሮ ላይ በጣም ታዋቂ ሀገር ነበረች። ስለዚህ ከኢጂፕት ጋር ነው እንደውም በጣም ጥልቅ የሆነ ሪሌሽን ነበራት። መጽሐፋችሁ ላይ ማየት ትችላላችሁ። የተወሰኑ ምርቶች ኤክስፖርት ይደራረጋሉ ፑንት ቱ ኢጂፕት፣ ከኢጂፕት ደግሞ ወደ ፑንት ማለት ነው። What was one of the most valuable good export from Punt to Egypt? ከፑንት ወደ ኢጂፕት you see ኤክስፖርት ይደራረጉ ነበር ብለናል። ጉድ ሲላቸው አይተሞች እቃዎች ናቸው። ሶ ቫልዩብል ጉድ የሆነው የትኛው ነው? በጣም ቫልዩብል የሆነው ጉድ የትኛው ነው? ከፑንት ወደ ኢጂፕት ኤክስፖርት የሚደረገው ማለት ነው። ቴምፖራሪ ጎልድ ፍሮም ኢትዮጵያን ኢንቴሪየር በጣም ቫልዩብል ነው። በጣም አስፈላጊ የሆነ ማዕድን ነው። ስለዚህ ኤክስፖርት ይደረግ ነበር። ጎልድ ፍሮም ኢትዮጵያን ኢንቴሪየር gold was essentially prized because Egypt needed it for royal jewelry and temple decoration. So ለተለያዩ ቤተ መቅደሶች ዲኮር ለማድረግ ለማስዋብ ለተለያዩ ጀውለሪዎች ይጠቀሙት ነበር። The gold likely came from western Ethiopia and river where gold deposits were known to exist in ancient time. Egyptian texts specifically mention receiving gold from Punt. So specifically golden ከፑንት ኢጂፕት ኤክስፖርት ይደረግ ነበር። እነዛ ኤክስፖርት የተደረገው ኢጂፕሽያኖች ለተለያዩ ጀውለሪዎች ወይም ደግሞ የተለያዩ ቤተ መቅደሶች ብዙ ቤተ መቅደሶች ነበራቸው ኢጂፕሽያኖች። ሶ ለነዛ ደግሞ ዲኮሬሽን ለማስዋብ ይጠቀሙት ነበር ከፑንት ያስመጡትን ማለት ነው። Which of the item was not mentioned and export from Punt? So ከፑንት ወደ ኢጂፕት ኤክስፖርት ያልተደረገው አይተም የትኛው ነው? Ivory, marheterie, ostrich feather, cedar woods. So which one? So እነዚህን ያዟቸው። ምን አይተም ኤክስፖርት እንደሚደረግ ፑንት ቱ ኢጂፕት፣ ከኢጂፕት ደግሞ ወደ ፑንት ምን አይነት አይተሞች ኤክስፖርት ኢምፖርት እንደሚደራረጉ ማወቅ አለባችሁ። ሶ መለየት አለባችሁ። ስለዚህ የተለያዩ ፌዘሮች፣ አይቮሪዎች፣ ይሄ ማራትሪስ ምናምን የምንላቸው ከፑንት ወደ ኢጂፕት ኤክስፖርት የሚደረጉ ናቸው እነዚህ ሶስቱ ማለት ነው። ነገር ግን ሲድሮድ የምንለው ይሄ ምንድነው የዝግባ እንጨት ነው የምንለው ማለት ነው። ስኖት ኤክስፖርት አይደረግም ነበር ከፑንት ወደ ኢጂፕት ማለት ነው። ሶ እነዚህ ሁሉም ሁሉ ሶስታቸውም ኤክስፖርት ስፔሲፊካሊ ሊስትድ ኢን ኢጂፕሽያን ሪከርድ። ሶ ኢጂፕሽያን ሪከርድ በተደረጉት በእነዛ ማግኘት ይቻላል ከፑንት እንደሚያስመጧቸው ማለት ነው። ሰዳር ከም ፍሮም ከሊባኖን ወይም ደግሞ ከሊባኖን ነበር የሚያስመጡት ኖት ፑንት ከፑንት አይደለም። ኢጂፕሽያን ኢምፖርትድ cedar wood separately from
shipbuilding and construction ይሄኛው ይሄ ዝግባ እንጨት ምንለው ለተለያዩ ሺፕ ቢልዲንጎች ይጠቀሙት ነበር and ለተለያዩ ኮንስትራክሽኖች ይጠቀሙት ነበር ያንን ደግሞ ኢምፖርት የሚያደርጉት ከሊባኖን ነበር not from Punt ከፑንት አይደለም how was trade between Punt and Egypt conducted only by land routes only by sea routes through both land and sea routes through intermediaries from Arabia so የትኛው ትሬድ ሲስተም ነበር የሚጠቀሙት በፑንትና በኢጂፕቲያን ሶ ኤክስፖርት ኢምፖርት ይደራረጉ ነበር ብለናል እንዴት ነበር ኤክስፖርት ኢምፖርት የሚደራረጉት ባይፕሌን ሶ በምንድነው ቦዝ ላንድም ሲሮት የሚጠቀሙ ነበር በውሃ ይሄ ምንድነው ወደ ምናምን እንላቸው ነገር ይጠቀሙ ነበር በላንድ የሚጠቀሙ ነበር ምናልባት ክረምት ላይ ውሃው አስቸጋሪ በሚሆንበት ወቅት ባህያ ምናምን ጭነው እቃዎቻቸውን ይወስዱ ነበር ስለዚህ not only ይሄ ሲሮት ምንለው ብቻ አይደለም የሚጠቀሙት ላንድም ይጠቀማሉ both ነበር የሚጠቀሙት evidence show Egyptian used both methods sea routes were faster from bulk goods while land routes through Nubia allowed trade during season when sea travel was dangerous so በጣም dangerous በሚሆንበት ሰዓት land routeዎችም ይጠቀሙ ነበር ማለት ነው dangerous Egyptian or Turks show both ships and donkeys እነዚህ ሁለቱም ጀልባዎች ምናምን ይጠቀሙ ነበር አህያዎች ይጠቀሙ ነበር What did Egypt typically trade to Punt exchange for goods? So የትኛው ነበር ኤክስቼንጅ የሚደራረጉት ማለት ነው ኢጂፕት with Punt ከፑንት ጋር ኤክስቼንጅ የሚደራረጉት የትኛው ማቴሪያል ነበር ኦር ኢጂፕት ሴንት ታደርግ ነበር ኤክስፖርት ታደርግ ነበር ወይም ፑንቶች ኢምፖርት ያደርጉ ነበር ሶ ኢጂፕት ኤክስፖርት የምታደርገው የትኛው ነው ወይም ደግሞ ኤክስቼንጅ የሚደራረጉት የትኛው ነው ሃር ምናምን ናቸው አይረን ዊፕን ናቸው የአይረን መሳሪያዎችና አርሞሮች ናቸው ወይስ hatchets dagger and necklace ምንላቸው ናቸው ሶ የተለያዩ ቢላዋዎች ኡቤ ምንላቸው ምናምን ነገራቶች ይሄ ያንገት ጌጣጌጥ ምናምን ምንላቸው የተለያዩ ደግሞ hatchets ምናምን ምንላቸው ማለት ነው or pottery and glass where ሶ የትኛው ነበር ስለዚህ እነዚህ አይደሉም መጽሐፋችሁ ላይ ተደርድረዋል መጨረሻ አካባቢ ምንዛት መጀመሪያ ፔጅ ላይ መጨረሻ አካባቢ ይመስለኛል አለላችሁ ስለዚህ መልሳችን ሲሆናል ማለት ነው ሰዓት ማባከን አያስፈልግም ሰዓቱ እንዳይሄድብን ኤክስፕላኔሽን ማንበብ ትችላላችሁ ፒዲኤፍንም ልክላችኋለሁ what was the primary economic activity in Yaha during its early development agriculture metallurgy trade of ivory and rhinoceros horn or fishing primary economic activity ሆኖ ለያሃዎች የትኛው ነው በዋናነት ኢኮኖሚካሊ ቤዝ የነበረው መሰረት የነበረው ለነሱ ወይም ደግሞ ትልቅ ኢንፍሉዌንስ የነበረው for their lives ተጽዕኖ መፍጠር የሚችለው ህይወታቸው ላይ ኢኮኖሚካሊ የሚጠቀሙት የትኛው አክቲቪቲ ነው ሶ የዝሆን ጥርስ ምናምን ይሄ አውራሪስ ቀንድ ነው ምናምን ምንላቸው እነዛን ለኢኮኖሚ አክቲቪቲ ቢውለው ያ ነበር Yaha began as trading center where Southern Arabia merchants exchanged goods from Africa into particularly valuable commodities like ivory and rhinoceros. So ከበዚህ ኤክስቼንጅ ይደራረጉ ነበር ነው የተለያዩ ምርቶች ኤክስቼንጅ ይደራረጉ ነበር ሶ ያዎች ደግሞ ለነሱ ኢኮኖሚክ አክቲቪቲ በጣም ዋስትና ይሰጣቸው ነበር በጣም አስፈላጊ ነበር ስለዚህ እነሱ ይሄን ይሰጣሉ ወይም ደግሞ እነዚህ ምንድነው ምንላቸው ይሄ የዝሆን ጥርስ አውራሪስ ቀንድ ምናምን ምንላቸው ኤክስቼንጅ ይደራረጉ ነበር ሶ
ለነሱ በጣም valuable ነበር እነዛ Southern Arabian merchants exchange ይደራረጉ ነበር goods from African interior አፍሪካ ላይ ካሉ ፓርቶች ማለት ነው ወይም በዛ ኮንቲኔንት ከሚገኙ ሀገራቶች ላይ የተለያዩ ኮሞዲቲ ወይም ደግሞ ምርቶች እቃዎች ኤክስቼንጅ ይደራረጉ ነበር ለምሳሌ ደግሞ ivory rhinoceros horn ምናምን ማለት ነው which archaeological feature is most characteristic of Yeha Golden Age underground tombs large stone temples mud brick houses cave paintings የትኛው ነበር መልሱ እንዴት መልሱ ነው መጠብቃችሁ large stone temples ናቸው ከትላልቅ ድንጋይ የተሰሩ ቴምፕል ወይም ቤተ መቅደሶች ምናምን ነበሩ ለሃ ጎልደን ኤጅ mostly characteristics means that የነሱ መገለጫቸው ወይም ደግሞ archaeological feature of one of the best archaeological features of የሃ ጎልደን ኤጅ ላይ ምን ነበር large stone temples ነበሩ The remain of impressive stone structure including well preserved temple ደህንነታቸው የተጠበቀ ቴምፕሎች ወይም ቤተ መቅደሶች የአርኪቴክቸር achievement during its peak period ለነሱ ትልቅ achievement ነበር እንደም በጣም አስደናቂ የሆኑ impressive stone structures የድንጋይ ቅርጾች ወይም ደግሞ well preserved ቴምፕሎች በጣም ደህንነታቸው የተጠበቀ የሆነ ለስጋት የማያጋልጡ ቤተ መቅደሶች ይፈርሳል ላይፈርስ ምናምን ተብሎ የማይሰጋላቸው ቤተ መቅደሶች ይሄ one of the feature of architectural features of የሃ golden age ማለት ነው በቃ መገለጫቸው ነው በዋናነት የሚታወቁበት ማለት ነው what does the cattle imagery at Haulti Milazzo suggest about their society ለሀውልቲ ሜላዞች ምን ነበር የካትል ኢሜጁ ሰጀስት የሚያደርገው hunting was their main food source hunting የነሱ መተዳደሪያቸው ወይም ደግሞ main source of food መሆኑን የሚያመለክት ነው Livestock played an important role. They worshipped animal gods. They were nomadic herders. Which one? ቢመልሳችን ነው በጣም ሊቨስቶኮች በጣም ለላይፋቸው ኢምፖርታንት ሮል በጣም ጠቃሚ እንደሆኑ ለማመልከት ነበር ታውቃላችሁ ስለነበባችሁት ምንም አዲስ ነገር የለም እነዚህ አንብባቸው explanation አንብቡ What was significant Damas ruler using the Muqarib? ለምን ነበር በዋናነት ዳማት ሩለሮች ሙቃሪብ የሚለውን ቃል የሚጠቀሙት? It shows Egyptian influence የኢጂፕሽያኖች ኢንፍሉዌንስ ወይም ተጽዕኖ ለማሳየት ነው it demonstrates Roman connection በሮማንና በእነሱ መካከል ያለውን ኮኔክሽን ለማሳየት ነው it reveals the South Arabian ties የነሱ ኮኔክሽን ወይም ደግሞ የሳውዝ አረቢያና የነሱ ኮኔክሽን ለማመልከት ነው it indicates Aksumite origin it reveals South Arabian ties በነዛ በሳውዝ አረቢያኖችና በእነሱ መካከል ኮኔክሽን እንዳለ ለማሳየት ነው ሙቃሪብ title was borrowed from South Arabia ከሳውዝ አረቢያ ነው ቦሮ ያደረጉት political and religious tradition showing cultural and diplomatic connection across the Red Sea በሬድ ሲ አካባቢ across Red Sea diplomatic እና cultural relationshipአቸው ወይም ኮኔክሽናቸው ለማሳየት የተጠቀሙት ነው ሙቃሪብ የሚለው ማለት ነው የዳማት ሩለሮች How did Damat location contribute to its development? በጣም ሰዓቱ ሄዷል ልፍጠን How did Damat location contribute to its development? Isolated mountains protected it. River access enabled agriculture. Proximity to Aksum and Adolis helped trade. Desert location provide security. የዳማት location for contribute ያደርግ ነበር ለዲቨሎፕመንት ወይም ደግሞ ይሄ ምንድነው ለግሮዝ ትልቅ contribute ያደርግ ነበር ከምን አንፃር ከሎኬሽኑ አንፃር
እንዴት ነበር? how did it? isolated mountain protected it. isolated mountain protect አድርጎታል እሱን river access enable agriculture river access agricultureን enable እንዲሆን አድርጎታል proximity አክሱም and Adolis help trade so በአዶሊስ እና በአክሱም ቅርበቱ ዳማት ቅርብ በመሆኑ ኢኮኖሚካሊ ዴቨሎፕመንቱ አሪፍ እንዲሆን አድርጎታል desert location provide security so desert locationዎች security provide ያደርጋሉ ስለዚህ መልሳችን ነው proximity በጣም ቅርብ ስለሆነ ነው አክሱም እና አዶሊስ being near both Aksum and Port of Adolis allow Damat to benefit from both inland so ከነዚህ ከሁለቱም ኢንላንዶች እንዲጠቀም አድርጎታል ማለት ነው What do the pre-Aksumite states reveal about the region's development? Sudden emergence complex society, gradual growth of trade networks, completed dependency of an Egypt, isolation from other civilization. So the regions of development እነዛ አክሱማይት ወይም ደግሞ ፕሪ-አክሱማይት ስቴቶች ሪቬል የሚያደርገው ወይም ደግሞ የሚያሳየው ምንን ነው about regional development ማለት ነው gradual growth of trade network ቢመልሳችን ይሆናል ማለት ነው መጽሐፋችሁ በደም ካነበባችሁ ታገኙታላችሁ ትረዱታላችሁ the sequence of states shows progressive development of commercial and cultural connection both within region and across the Red Sea so sequence of state ወይም ደግሞ ይሄ የስቴት ኦፍ ሲኩዌንስ እንደነው ይሄ የግዛቶቹ ቅደም ተከተል ማለት ነው የግዛቶቹ ቅደም ተከተል ይሄ በሬድ ሲም ሆነ across the Red Sea ሆነ within the region የነሱ እድገትን ይሄ ኮመርሻል የሚሆን ካልቸራል እድገታቸውን ነው የሚያሳየን progressive development commercial and cultural connectionaቸውን ወይም ደግሞ ይሄ interrelation ነው cultural connection የሚላቸው እሱ ነው What does the name Aksum likely mean based on its linguistic origin? So we direct መጽሐፋችሁ ላይ ያለላችሁ ነው chief of water What was the primary economic foundation of Aksumite society? Fishing industry, ploughing agriculture, mining operation, nomadic herding. So which one? Ploughing agriculture, no, agriculture number, primary economic foundation. ወሳኙ ለነሱ agriculture number. Which agriculture feature was characteristics of Aksumite religious political center? Pyramid, monolithic streets, one brick places, underground churches. So የትኛው ነው? So B መልሳችን ይሆናል ማለት ነው. The city of Aksum was known for its impressive stone monuments, particularly large curved statues and marked important site. So ሰዓቱ እየሄደ ነው ግልጽ ነው. How did Aksumite kingdom maintain its connection between ruler and subject? So Aksumite kingdom እንዴት ነበር ሜንቴን የሚያደርገው በሩለሩ ነው ወይም ደግሞ በመሪውና በሰብጀክት በተመሪው ወይም ደግሞ በአብይና በህዝቡ መካከል ያለው ኮኔክሽን እንዴት ነበር ሜንቴን የሚያደርጉት through military service via tribute payment so በግብር ነበር ታውቁታላችሁ via tribute payment for by killing between ቁልፍ መሳሪያ ነበር በእነዚህ በሁለቱ መካከል በኪንጉና በፒፕል መካከል ሊንክ እንዲፈጠር ወይም ግንኙነት ኮኔክሽናቸውን ዋና ተጽዕኖ መፍጠር የሚችለው tribute payment ነበር ይሄ ግብር ምንለው ማለት ነው serving as pose economically and politically bond እንዲኖር ያደርግ ነበር what material were used Aksumite coin so Aksumite coin ላይ ጥቅም የዋለው ማቴሪያል የትኛው ነው only gold silver bronze silver and gold መልሳችን ይሆናል which language became written language of Aksum by 3rd century AD so በ3ኛው century AD and written language የሆነው አክሱም በአክሱም የትኛው ላንጉዌጅ ነው የሆነው የትኛው ላንጉዌጅ ነው ቋንቋ ነው ግሪክ ነው ሳቢያን ነው ግዕዝ ነው አረቢክ ነው so initially ነበረው ግሪክ እና ሳቢያን ናቸው በ3ኛው century AD ደግሞ
ማን ነው? ግዕዝ ነው። እነዚህ ጥያቄዎች ካላወቃችሁ ሂስትሪን አላነባችሁ። በጣም ቀላል ነው። እኔ መቆየትም አልነበረብኝም። ዝም ብዬ እነዚህ ምናልባት አስተያየት ስጡኝ። ዝም ብሎ ይሄ በፒዲኤፍ ነገር ብቻ አማርኛ እንግሊዘኛ አድርጌ ልስራላችሁ? ዝም ብዬ መልሱን ላስቀምጥላችሁ? የተሻለውን እናንተ አሁን አስተያየት ብትሰጡኝ እኔ እናንተ በምትፈልጉት አደርጋለሁ። አሁን ለሂስትሪ እኔ ኤክስፕላኔሽን ብቻ እየሰጠኋችሁ አማርኛ እንግሊዘኛ አድርጌ መስራት እችላለሁ። እናንተም እንትን ለማለት ይቀላችሁ ነበር። አብዛኛችሁ ቪዲዮ ስለምትፈልጉ ነው ቪዲዮ ማድረግላችሁ። አማርኛ እንግሊዘኛ ያደረኩ ፒዲኤፍ በኖት መልኩ ቢሆን ለእናንተ የተሻለ ነበር። ምናልባት በዚህ ጉዳይ አስተያየት ካላችሁ ማስቀመጥ ትችላላችሁ። ቪዲዮ በዚሁ ይቀጥል። ቪዲዮ ለእኔ ችግር የለውም። ምንም ማተር የሚያደርግ ነገር የለም። እንደውም ያኛው አድካሚ ነው። ነገር ግን የእናንተ ፍሬሽማን ላይ ስትገቡ አብዛኛው አሁን በዛ መልኩ ነው ብዙ ቱቶሪያሎች የምታገኙት ማለት ነው። ስለዚህ ያለ እናንተ አሪፍ ይሆን ነበር። ምናልባት አሁን ላይ እናንተን ፍላጎት የምጠብቀው ፈተና ስለደረሰባችሁ ነው እንጂ በራሴ ወይ አስተምራችሁ ነበር። why was Greek language used in Aksum? ለምን ነበር ግሪክን ላንጉዌጅ የሚጠቀሙት አክሱሞች? it was native language ስለሆነ ነው due to trade connect with group Roman world so connect ለማድረግ ነው ግሪክ ሮማን ወርልድ ማለት ነው። it was required by Egyptian elites for religious ceremony so መልሳችን ይሆናል ማለት ነው። Greek served as lingua franca of Red Sea trade leading to its use Aksumite inscription and coin. When was Christianity introduced in Ethiopia? መቼ ነው ኢትዮጵያ ላይ ክርስቲያኒቲ ምንለው ኢንትሮዲዩስ ወይም ደግሞ የገባው እንበለው መቼ ነው? 4th century 6th century 7th century ማየቅ ተማሪ ይኖራል ብዬ አላለም። በአራተኛው century AD ላይ ነው Christianity was introduced to Aksum in 4th century and marking major religious transformation. so ይሄኛው ክርስቲያኒቲ ኢንትሮዲዩስ ማድረጉ ትልቅ ሃይማኖታዊ ትራንስፎርሜሽን ወይም ደግሞ ለውጥ እንዲከሰት አድርጓል። ስለዚህ በአራተኛው ሴንቸሪ what was the main reason for Aksum religious success compared to other? so አክሱሞች ከሌሎች ሴንተሮች አንፃር በጣም ሰክሰስፉል ናት ታውቃላችሁ። ግን ለምን ይመስላችኋል? ሪዝኑ ምንድነው? ስትሮንግ ሚሊታሪ ጠንካራ የሆነ ወታደር ወይም ደግሞ ወታደራዊ ስርዓት ስለነበራት ነው። ዳይቨርስ ኢኮኖሚ ግን በጣም የተለያየ ኢኮኖሚክ ቤዞ ስለነበራት ነው። አይሶሌትድ ሎኬሽን ይሄ አይሶሌት ሆነ የምትገኝበት ኤሪያ ከሌሎች አንፃር አይሶሌት ስለሆነች ነው። ሪሊጂየስ ዩኒቲ ወይም ደግሞ ይሄ ሪሊጂየስሊ አንድነት ስለነበራቸው ዩኒቲ ስለነበራቸው ነው። ሶ ዳይቨርስ በጣም የተለያዩ ኢኮኖሚክ ቤዞች ነበራት። አንዱ ለዛም ነው ከሌሎች አንፃር በጣም ሰክሰስፉል የሆነችው ማለት ነው። Aksumite combination agriculture trade technology ያለው is thrive longer than other centers ከሌሎች በተሻለ መልኩ በጣም ትልቅ የሆነ ሰክሰስ ወይም ደግሞ ስኬታማነት ነበራት because of የተለያዩ agriculture and trade and technology ትልቅ ኢኮኖሚካሊ ኢንፍሉዌንስ ወይም ደግሞ ተጽዕኖ እንዲፈጥሩ አድርጓል። ለዛም ነው አንድ ሰክሰስፉል የሆነችው ማለት ነው ከሌሎች አንፃር። ስለዚህ ኮምባይን አድርጋለች እነዚህ ሶስቱ ማለት ነው። ትሬድ አለ፣ አግሪካልቸር አለ፣ ቴክኖሎጂ አለ። what evidence show Aksum advanced civilization? ኤቪደንሱ ምንድን ነው? ለአክሱም አድቫንስድ የሆነ ሲቪላይዜሽን ለምሳሌ አይቴል ዩ አሁን እኔ ላንተ እልሃለሁ ኦራል ላንቺ ልሻለሁ አክሱም አድቫንስድ የሆነ ሲቪላይዜሽን ወይም ደግሞ በጣም ምጡቅ የሆነ ስልጣኔ ነበራት። ግን ኤቪደንሱ ምንድነው? መረጃ ኦንሊ የተጻፉ ሪከርዶች ብቻ ናቸው። የተለያዩ ቅሪት ይሄ የቤተ መቅደሶች ፍርስራሾች ምናምን ናቸው። ቱሎች፣ ኮይኖች፣ ኦብሊስኮች የተለያዩ ምንድነው ይሄ የምንለው ሐውልቶች ኦራል ትራዲሽኖች ናቸው። ፎሪን አካውንትስ ኦንሊ ወይስ ፎሪን አካውንቶች ብቻ ናቸው? ስለዚህ ቢ መልሳችን ናቸው። ስለዚህ መልሳችን ነው ማለት ነው። ሰዓቱ ስለሄደ ደቂቃው ስለሄደ ያኛው ፓርት እንደዚህ ያደረግን በአራት ፓርት ምናምን እንጨርሰዋለን። አይ ቲንክ እስከ ጠዋት እጨርስላችኋለሁ። እስከ 4 ሰዓት 5 ሰዓት ሁሉንም እንጨርሰዋለን። ከዛ ጂኦግራፊ እንቀጥላለን ኦር ማትስ እንቀጥላለን። ኦኬ አሁን ሞቅ አድርገን እስቲ
እንስራቸው እነዚህ የቀሩ ጥያቄዎች ቅድም ላይ የቀሩ ጥያቄዎች 22ኛ ላይ ነበረን አሁን ጥያቄ 23 እየፈጠነን እንሰራለን ጥያቄዎቹ በጣም ብዙ ስለሆነ What technology was developed in Adulis? Glass making, shipbuilding, paper production, gunpowder. የትኛው ነበር? መስታወቶች ኦር ብርጭቆ ምናምን የምንላቸው ነገራቶች ናቸው መርከቦች ናቸው ፔፐር ፕሮዳክሽን ነበር ኦር ዱቄት ምናምን የምንላቸው ነገራቶች ነበር በየትኛው ቴክኖሎጂ ላይ ነው ሜንሊ ኖውን ወይን ደግሞ ዴቨሎፕድ ያደረጋቸው አዶሊስ እንደምታውቁት ለፖርት በጣም አስፈላጊ ነው ለወደብ አገልግሎት ሺፕ ምንለው ይሄ መርከብ ምንለው ነገር crucial for maritime trade ይሄ ለባህር ላይ እቃዎች ለማጓጓዝ የግድ ምን ያስፈልጋል ይሄ መርከብ ምንለው ነገር ያስፈልጋል ወይም በጣም አስፈላጊ ነገር ነው ስለዚህ አዶሊስ ላይ አንዱ ዴቨሎፕ ያደረገው gunpowder አይደለም production of paper አይደለም glass making አይደለም shipbuilding ነው During which century did Aksum reach its greatest territorial expansion በየትኛው ፔሪድ ላይ ነው አክሱም በጣም በትልቁ ቴሪቶሪዋን ወይም ድንበሯን ያስፋፋቸው በየትኛው ሴንቸሪ ላይ ነበር ወይ እንደኛ በየትኛው ቢትዊንም ልትባሉ ትችላላችሁ ስለዚህ first to third fourth to 6 7 to 9 10 to 12 ከአራተኛ እስከ ስድስተኛ ባለው ሴንቸሪ አክሱም በጣም ግዛቷን አስፋፍታ ነበር ስቲል አሁን የመን እስከምንለው ድረስ ግዛቷን በጣም አስፋፍታ ነበር አክሱም expand significantly between the 4th and 6th century AD reaching into Arabian and across Ethiopia በጣም አስፋፍታ ነበር ማለት የሷን ቴሪቶሪ በጣም አስፋፍታ ነበር ድንበሯን ማለት ነው you አሁን ላይ ከመናሰበው ኢትዮጵያ አልፋ ወደ አረቢያ ምድሮች ግዛቷን አስፋፍታ ነበር ስለዚህ በየትኛው ሴንቸሪ ነው ከ4 እስከ 6ኛ ሴንቸሪ ያለው ማለት ነው What event marked the beginning of Aksum decline introduction of Islam Muslim Arab control Red Sea internal rebellion climate changes mostly Aksum decline ማድረግ የጀመረው ምን happen አድርጎ ነው ሙስሊሞች ኢንትሮዲዩስ መሆን ወይን ደግሞ ሙስሊሞች ወደ ሀገራችን በመግባታቸው ሙስሊም አረብ ኮንትሮል ሬድ ሲ ሙስሊም አረቦች ይሄ ኮንትሮል በማድረጋቸው ሬድ ሲን ኮንትሮል በማድረጋቸው ኢንተርናል ሪቤሊየን ውስጥ ላይ ተቃውሞ በመኖሩ ወይን ደግሞ ክላይሜት ቼንጅ ነው which one መጀመሪያ ራሳችሁ መልሱ ኦኬ አይሆንም ስለዚህ ሙስሊም አረቦች ይሄ ሬትን ኮንትሮል ካደረጉ በኋላ በጣም ተዳከመ ያኒ ደግሞ የግድ ዲክላይን ሊያደርግ ነው at that time አክሱም ዲክላይን ማድረግ ጀመረ Muslim Arab domination of the Red Sea and destruction of Adulis የአዱሊስ ዲስትራክት መሆን ሙስሊም አረቦች ደግሞ ዶሚናንት መሆን የበላይ መሆን ሬድ ሲ ላይ በዋናነት አክሱም ዲክላይን እንዲያደርግ ምክንያት ሆነዋል ማለት ነው ስለዚህ ሙስሊም አረቦች ኮንትሮል ማድረጋቸው ነው ሬድ ሲ which king faced rebellion during Aksum decline Aksum decline ሲያደርግ የትኛው ንጉስ ነው ተቃውሞ የገጠመው ኢዛና ካሌብ ገብረ መስቀል don't forget during decline of Aksum Aksum በዲክላይን ታይም ማለት ነው Aksum decline ወይም ደግሞ በሚወድቅበት ሰዓት በጣም ስልጣኑ በሚወርድበት ሰዓት ካለው ስልጣን እጅጉን በጣም በሚቀንስበት ሰዓት ሙሉ ለሙሉ ወዲያው ኢንስታንትሊ ዲስትራክት ሆነን እያልን አይደለም don't forget እንዳትሸወዱ አክሱም ወዲያው ዲስትራክት ሆነ እያልን አይደለም ስልጣኑ በጣም ቀንሷል ያለው ስልጣን እያጣ በመጣው ቁጥር ያኔ ቼንጅ ያደርጋል ሙቭመንት ያካሄዳል ከነበረበት ኤሪያ ፕሌስ ይቀይራል እንጂ ወዲያው ኢንስታንትሊ ዲስትራክት አይሆንም ሙሉ ለሙሉ ስለዚህ ያኔ ተቃውሞ ሲገጥመው አክሱም ዲክላይን በማያደርግበት ሰዓት ይሄ ተቃውሞች ምናምን ሲገጥሙት ንጉሱ ማን ነበር ነው ኢዛና ካሌብ ገብረ መስቀል ኦር እነዚህ ጥያቄዎች የግድ ካልመለሳችሁ ሂስትሪ ትንሽ ይቀራችኋል ሙሉ ለሙሉ ይቀራችኋል ባንልም እነዚህ ጥያቄዎች የግድ ሁሉንም መስራት አለባችሁ ካነበባችሁ ማለት ነው ስለዚህ አርማው which one our answer will be Caleb ያኔ ካሌብ ነበር King Caleb in this time
faced the rebellion including Southern Arabia which was lost. So ይሄ ተቃውሞ የገጠመው not only internal ብቻ አይደለም externalም internal rebellion ተቃውሞዎች ገጠሙት Southern Arabian ጨምሮ now we call it አሁን ላይ ምንድነው የምንለው የመንም ጨምሮ ማለት ነው የተለያዩ ተቃውሞዎች ገጠሙት Southern Arabianም ጨምሮ ማለት ነው who finally expelled Aksumite force from Southern Arabia. Okay. Persian forces, Southern Arabian, Byzantine troops, Egyptian armies. So Egyptian armies ናቸው የግብጽ armies ናቸው የbyzantine troops ናቸው or Persian force ነው ወይ Southern Arabia. ከሳውዝ አረቢያ አክሱም እንድትወጣ ያደረጋት ፋይናሊ አክሱም ለቅ እንድትወጣ ተደርጋለች so በማን ነው from Saudi Arabia ራሳቸው በሳውዲ አረቢያ so በሳውዲ አረቢያ ነው between this 580 AD Southern Arabia successfully expelled Aksum government and solidarity Aksum governmentም solidaryም ወታደሮች expelled አድርጋለች በተሳካ ሁኔታ አስወጥታለች where did the Aksumite state eventually relocate so you see ቀደም ያልኳችሁ ማለት ነው Aksumite state instantly እንዳተሸወዱ ወዲያውኑ ሙሉ ለሙሉ ዲስትራክት ወይን ደግሞ ሙሉ ለሙሉ አልወደመችም ሙሉ ለሙሉ ስልጣኗን ለቃ ወይም ደግሞ ሽራ ካለበት አልጠፋችም ይሄ ዲስአፒር ማለት ማለት ነው ሙስሊም ዲስአፒር አልሆነችም ሙሉ ለሙሉ መጥፋት አልጠፋችም ምናልባት ያን ስልጣኗ ሲመናመን ወይም ደግሞ ስትዳከም ካለበረችበት ሎኬሽን ቼንጅ አድርጋለች ስለዚህ የት ነው ሪሎኬት ያደረጋቸው ነው ኖርዘርን ኤርትራ ሳውዘርን ትግራይ and Agaw territories ኢስተርን ሶማሊያ ዌስተርን ሱዳን ስለዚህ ወደ ሳውዘርን ትግራይ እና ወደ Agaw territories ነው Southern Tigray and Agaw territory explanation by the late of 9th century Aksum moved south to Kobar and Agaw area due to northern pressure northern pressure ወይም ደግሞ ያንን ግፊት መቋቋም ሲያቀታት የግድ ሎኬሽን መቀየር ነበረባት ብዙ ተጽዕኖ እንደደርስባቸው ኢቭን ህይወታቸውን ላለመሰዋት ብለው የግድ አቅጣጫውን መቀየር አለባቸው because ስልጣናቸው በጣም ተመናምኗል የተለያዩ ትሬድ ሮት የሚጠቀሙት ወዳዎች ምናምን ተወስዶባቸዋል ተሸንፈዋል ማለት እንችላለን already ስለዚህ ያን የግድ ካለችበት ኤሪያ ለቃ መሄድ አለበት ያን ደግሞ የሄደችው ወደ ሳውዘርን ትግራይ ወይም ደግሞ ወደ Agaw territories ነው so ወደ እነዚህ ነው ቼንጅ ያደረገች or actually relocate ሚላት ይሄንን ነው What was the primary economic base of Zagwe dynasty? The Zagwe dynasty primary economic base የሆነው የትኛው ነው We are talking about primary economic base. Primary ነው በዋናነት ይተቀሙበት ወይም ደግሞ ለኢኮኖሚያቸው ዋና መሰረት የነበረው የትኛው ነው Maritime trade, pastoralism, agriculture, mining. Our answer will be mining. በጣም ተሸውዳችኋል mining ብላችኋል ይሆናል አያችሁ አላነበባችሁ ማለት ነው ስለዚህ አይደለም Our answer will be agriculture. ስለዚህ እንዳትሸወዱ ሁሉንም የሁሉም ሴንተሮች የግድ መያዝ አለባችሁ በዋናነት ኢኮኖሚክ ቤዛቸው ማን ነው የሚለውን ማወቅ አለባችሁ While trade provided additional income, the Zagwe economy was fundamentally agricultural, contributing the farming tradition of Aksumite period, but with less emphasis in international trade. በዋናነት agriculture. So agriculture እንዳትረሱት. What architectural achievement made Zagwe dynasty most famous? So የትኛው architectural achievementaችን ነው Zagwe dynasty ወይም ደግሞ የዛግዌ ስርወ መንግስት famous በጣም ታዋቂ እንዲሆን ያደረጋቸው ፖፑላር እንዲሆን ያደረገ የትኛው ነው so በጣም ቀላል ነው ከአለቶች የተሰሩ ቸርቾች ምናምን እንለው ማለት ነው እነዛ 11ዎች
ዘጠነኛ ክፍል ላይ በደንብ ተምራችሁታል አይ ቲንክ። ስለዚህ ሲ መልሳችን ይሆናል። Human Church Dynasty most remarkable legacy the 11 spectacular rock hewn churches at ላሊበላ formerly ሮሃ የምንለው ቦታ ማለት ነው። ሮሃ የት ነው ፕሌሱም ልትጠየቁ ትችላላችሁ እንዳትረሱ። ስለዚህ ከአለቶች የተሰሩ ይሄ ቸርቾች ምናምን ፌመስ እንድትሆን አድርጓታል። ኢቨን ዩኔስኮ ላይ ተመዝግበዋል እንዳትረሱት። ስለዚህ ሞኖሊቲክ ሮክ ሂዊን ቸርች አወር አንሰር ፌመስ እንድትሆን ያደረጋት ይሄንን ነው። በጣም አሜዚንግ ግራፉን መመልከት ትችላላችሁ። ፎቶዎች ምናምን ጉግል ላይ ሰርች አድርጋችሁ which port served as Zagwe Dynasty main trade outlet so ለዛግዌ ዳይናሲቲ በዋናነት ይሄ ለወደብነት የሚጠቀሙት የትኛው ነበር? ወይም ደግሞ ኢኮኖሚካሊ በጣም የጠቀማቸው የትኛው ወደብ ነው? አዱሊስ፣ ዘይላ፣ ምጽዋ፣ በርበራ። ዘይላ ሶማሊያ። አላክ አክሱማይት you know ታውቃላችሁ። አዱሊስ ነው ላይፍ ኦፍ አክሱማይት ስቴት ማለት ይችላል። so but for Zagwe dynasty really do depend on more on ዘይላና ነበር በይበልጥ የተደገፉት ወይም ደግሞ ዲፔንድ የሆኑት in modern Somalia ምንለው ማለት ነው as their primary port reflecting their southern orientation በዋናነት Zagwe dynasty ተጠቀመ የነበረው አዱሊስ ሳይሆን ዘይላ ነው እንዳትረሱ። what was the primary reason for the opposition of እስካሁን በመናነሳቸው ጥያቄዎች ሂስትሪ ሽምደዳ ስለሆነ ኮንሰፕት የለም፣ ምንም ማስረዳችሁ ነገር የለም። ጥያቄዎች በደንብ ካልተረዳችሁ ካላወቃችሁ መጠየቅ ከፈለጋችሁት መጠየቅ ትችላላችሁ። ግን አሁን ሂስትሪ ማለት ምንም ኮንሰፕት የለውም፣ ዝም ብላችሁ የመሸምደድ ስራ ነው፣ የእናንተ ስራ ነው። እኔ በዋናነት ለእናንተ ጥያቄዎች ማቅረብ ነው። እስካሁን ግልጽ ያልሆነላችሁም ጥያቄ ካለ የፈለጋችሁ መጠየቅ ትችላላችሁ። እኔም ቀላል ስለሆነ ሽምደዳም ስለሆነ ያን ያክል ፎከስ አላደረኩም። ያ ማለት ግን እናንተ ፎከስ ማድረግ የለባችሁ ማለት አይደለም። ለእናንተ ምንም ማስረዳችሁ ነገር የለም። ትምህርቱ ዘጠነኛ ተምራችኋል፣ 10 11 3 4 የተማራችሁ ቻፕተር ነው። ያን ያክል ደግሞ በተጋሚ ብትማሩት ያን ያክል ቫልዩ የለው። ያልገባችሁ ነገር ካለ መጠየቅ ትችላላችሁ ነው። what was primary reason for opposition to Zagwe rules? Zagwe rule ወይ ደግሞ ይሄ የዛግዌ ዳይናሲቲ ትልቅ ኦፖዚሽን ተቃውሞ ገጥሞት ነበር። ዋና ሪዝኑ ምክንያቱ ምንድነው? ኦሮሞዎች ስላልወደዱት፣ አማራዎች ስላልወደዱት፣ ጉራጌዎች ስላልወደዱት ምንድነው ምክንያቱ? ኢኮኖሚክ ፖሊሲስ፣ religious differences, question of legitimacy, military weakness. So which one? Our answer will be ኢኮኖሚክ ፖሊሲ ላይ ረተው question of legitimacy ምንለው ማለት ነው። ያኔ እንደ ሌጂቲሜት አድርገው አይቆጥሯቸውም ነበር because አክሱማይት ዲሰንት የላቸውም ብለው ስለሚያምኑ ሰለሞኒክ ዳይናሲቲ የተቋጨበት ማለት እንችላለን አዛት ታይም ማለት ነው ያኔ። እነዛ ደግሞ ሰለሞኒክ ዳይናሲቲ ወይም ደግሞ ሰለሞኒክ ዳይናሲቲን እንዴት ይቋረጣል በሚል ወይም ደግሞ ሌጂቲሜሲ የወሰዱት ወዴት ነበር? ወደ ዲሰንት ምንለው ወደ ዘር ነበር። ስለዚህ ዛግዌን የመራው ያኔን አክሱማይት ሩለሮችን የጣለው ወይም ደግሞ እነዛ አክሱም እንዲወድቅ ያደረጉት በዚህኛው ዳይናሲቲ ወይም ደግሞ የተተካው ማለት ነው ዛግዌ ዳይናሲቲ ላይ ሲመጣ የአክሱም ዲሰንት ወይም ደግሞ ዘር ሐረግ የለውም። ስለዚህ ሌጂቲሜሲው አልጠበቅም ብለው ነው። we are not talking about legitimacy of politica ስለ ፖለቲካ ሌጂቲሜሲ እያወራን አይደለም። ያኔ ሌጂቲሜሲው ከአክሱም ጋር ወይም ደግሞ የአክሱም ዘር ሐረግ ከሌለው ያ ሊደር እሱ ኢሌጂቲሜት ተብሎ ነበር የሚቆጠረው፣ ህገወጥ ተብሎ ነበር የሚቆጠረው። ስለዚህ at that time question of legitimacy for the reason of opposition of Zagwe dynasty አንዱ ሪዝን አንዱ ምክንያት ነበር ለዛግዌ ዳይናሲቲ ተቃውሞ እንዲነሳበት ማለት ነው። as explanation እንመለከተው the Zagwe faced opposition primarily because they were seen as usurpers of Aksumite throne with the
with northern clergy clergy promoting the Solomonic legend to the undermine legitimacy so ምንድነው የሚላችሁ the Zagwe opposition primarily በዋናነት ተቃውሞ የደረሰበት ይሄ ዛግዌ ተረጋግጦ ስልጣኑን እንዳይመራ ያደረገው ነገር they were seen እንደ ወንበዴዎች ነበር የሚቆጥሯቸው ወይም ደግሞ ህገወጦች እንደ አሸባሪዎች ነበር የሚቆጥሯቸው ለምን just የአክሱማዊትን ዙፋን እንደቀሙ ወይም ደግሞ ምንድነው ይሄ እንዳስወገዱ አድርገው ነበር የሚያስቧቸው ሶ በህገወጥ መልኩ ነው የመጡት ብለው የሚያስቧቸው አንደኛ አክሱማዊት ዙፋን ወይም ደግሞ ይሄ ምንድነው የዘር ሐረጋቸውን ባለመጠበቃቸው እነሱ እንደ ወንበዴ ነበር የሚቆጥሯቸው with northern clergy promoting Solomonic legends to undermine their legitimacy so እነዚህ ቀሳውስቶች ምንላቸው ሰለሞኒክ ዘሩን ጠብቆ እንዲሄድ የተለያዩ ተቃውሞች እንዲነሳ ያደርጉ ነበር because የነሱ legitimacy አልጠበቁም ብለው ይሟገቱም ነበር እንዲወድቁም ይፈልጉ ነበር እነዚህ ክለርጂዎች ማለት ነው ሶ ያንን ፕሮሞት ያደርጉ ነበር ምን ሰለሞኒክ ዳይናሲቲ እንዲመለስ and ይሄ የእንትና የዛግዌ ዳይናሲቲ ደግሞ ሌጂቲሜሲ አለመጠበቅ ፕሮሞት ያደርጉ ነበር እነዚህ ኖርዘርን ክለርጂ ምንላቸው ማለት ነው I think clear ነው so question of legitimacy ሚላችሁ ያን ነው ዘር ሐረጉን ባለመጠበቁ so illegitimate ተብሎ ነበር የሚቆጠረው so በዛ የተለያዩ ሪቢሊዮኖች ገጠማቸው ስለዚህ አንድ ኦፖዚሽን እንዲነሳበት ያደረገው ምክንያት ያ ነው እስቲል አሁንም እየቀጠለ ያለ ነገር ነው ሀገራችን ላይ በዘር ስልጣን ግልጽ ነው which region initiated overthrow the Zagwe dynasty Zagwe dynasty overthrow እንዲደረግ ኢኒሺየት ያደረገው የትኛው ክልል ነው እንዲገረሰስ እንዲጠፋ ማለት ነው ትግራይ አምሃራ ላስታ ሸዋ እዚች ጋር እንዳትሸወዱ ሸዋ ሲላችሁ ማለት ነው ምናልባት እነሱ ሸዋ ሚለው ላይ መጥቶላችሁ ይችላል እዚች ጋር እንዳትሸወዱ ምርጫ ላይ ሸዋ አልነበረም ኦሮሚያ ምናምን ነበር ስለዚህ የትኛው ነው don't forget ይሄ ነገር እንዳይሸወዳችሁ ሶ እዚች ጋር ኦሮሚያ ነበር ሶ አምሃራ ነው የተለያዩ ሪቢሊየን ትግራይ ላይ ቢገጥመው በዋናነት ኢኒሺየት ያደረገው ይሄ ዛግዌ ዳይናሲቲ እንዲገረሰስ አምሃራ ክልል ነው we are talking about region ስለ ክልል ነው ያወራን ያለን ሪሊጅን ነው እንዲያልኳችሁ region ሶ ይሄኛው ክልል ነው ነገር ግን የተለያዩ ተቃውሞዎች ትግራይ ላይ በጣም ጠንከር የሆነ ተቃውሞ ገጥሞት ነበር በዋናነት ግን ኢኒሺየት ያደረገው for decline of Zagwe dynasty what Amhara despite the strong opposition in Tigray መጻፋችሁ ላይ ማየት ትችላላችሁ ዳይሬክት ተቀምጦላችሁ as actual rebellion ትክክለኛ የሆነ rebellion የገጠማቸው came from Amhara region ነው how did Yakunu Amlak legitimize his rule after overthrowing the Zagwe claiming Aksumite distance through military conquest by introducing new laws through religious reforms so Yakunu Amlak እንዴት ነው legitimate ያደረገው ስልጣኑን ዛግዌን overthrowing ደግሞ ከጣሉ በኋላ እንዴት ነው by claiming Aksumite distance ነው through military በጦርነት ነው አዲስ ሎን ኢንትሮዲዩስ በማድረጉ ነው or religious reform በማድረጉ ነው ስለዚህ by claiming Aksumite descent በጣም ግልጽ ነው because Zagwe dynasty ዋናው ፖዚሽን እንዲገጥመው የሚያደርገው descent ምንለው ነገር ነው ዘር ሐረግ ምንለው ነገር ነው ስለዚህ የኩኑ አምላክም ሌጂቲሜት ያደርገው ይሄ ሩሉን ወይም ደግሞ ስልጣኑን ምንን ተንተርሶ ነው ይሄ descent ምንለው ነገር ማለት ነው የኩኑ አምላክ fabricated don't forget fabricated and genealogy
connecting himself to the last Aksumite king and promoted the Solomonic legend to position himself, restoring the legitimate dynasty. So አሁን ህዝቦቹንም እንዲቀበሉት ብሎ ሰለሞኒክ ዳይናስቲ ወይም ደግሞ ይሄ ሰለሞኒክ ዲሰንት ወይም ደግሞ ሰለሞን ዘር የምንለው ነገር አለ። ሶ ያንን እንደመለስ አስመስሎ ነው ስልጣኑ ላይ የተቀመጠው። legend to position himself, restoring the legitimate. so ያንን ነገር ህጋዊነቱን ሪስቶር እንዳደረገ እንደመለሰ ነበር ማን የኩሉ አምላክ because በዋናነትም ሪቢሊየን የተለያዩ ተቃውሞች እንዲከሰቱ መንስኤ የሆነው ለዛጉዌ ዳይናሲቲ ምን ነበር ሌጂቲሜት ነበር። እሱ ያንን ነገር ከመለሰ በሰላም ተረጋግቶ መምራት ይችላል። ምንም የሚገጥመው ተቃውሞ አይኖርም ማለት ነው because ዋና ተቃውሞም ይሄ ስለነበር እሱ ፋብሪኬት አደረገ ያንን ነገር። ራሱን ኮኔክት አደረገ himself Aksumite king. so the last when ደግሞ connecting himself last Aksumite king የመጨረሻው Aksumite king ዛጉዌ ዳይናሲቲ ከመምጣቱ በፊት የነበረው የአክሱማይት ኪንግ ከሱ ጋር ኮኔክት አደረገ። ከዛ በኋላ በቀላሉ ያንን ነገር ሌጂቲሜት ነኝ ብሎ ያንን ስልጣኑን ተቀብሎ መምራት ይችላል ማለት ነው። ያንን ተቃውሞዎች መቀነስ ማርገብ ይችላል በቀላሉ። Where was Kingdom of Bizamo located? Kingdom of Bizamo የት ነው የሚገኘው? Northern Tigray region, southern bend of Abya River, eastern Harar Plateau, western Sudan border. ስለዚህ የት ነው? southern bend of the Abya River እዛ ነው የሚገኘው። Until when did Bizamo remain under Christian kingdom control? 10ኛ ሴንቸሪ 13ኛ ሴንቸሪ end of 16th century mid 17th century መልሱት end of 16th century so እስከመች ነበር ቢዛሞ የቆየችው በክርስቲያን ኪንግደሞች ወይም ደግሞ ኮንትሮል የተደረገችው እስከ end of 16th century means that እስከ 1590ዎቹ አካባቢ ማለት ነው። The kingdom existed until the end of 16th century when it came under pressure from በመጨረሻው በኤንድ ኦፍ 16ኛው ሴንቸሪ የተለያዩ ፕሬሸሮች ግፊቶች ኢንፍሉዌንሶች መጣበት በክርስቲያን ኪንግደሞችና በኦሮሞ ግሩፖች ማለት ነው። which modern ethnic group descended from Bizamo population? Amhara, Shinasha, Tigray, Afar. So Shinasha, our answer. Among Omotic speaking population, Bizamo the present day Shinasha ethnic group is specifically mentioned in descendant. What was a major trace Bizamo population from Christian kingdom? ምን ነበር? የትኛው መልሳችን? forced conversion ነው? occasional voiders ነው? void ምንለው ማለት ነው? land confiscation, land confiscation, trade restriction. which one? ይሄ ማለት ለግዳጅነት ነው አይደለም። occasional voiders በጣም ነበር። አልፎ ይሄ ለባሪያነት ምናምን ይወስዷቸውና እንደ ባሪያ ያደርጓቸው ነበር። land confiscation ይሄ መሬት ወረራ የምንለው። trade restriction የምንለው ደግሞ ይሄ ለንግድ restriction ያ restrict ማድረግ ማለት ነው። እዛ ላይ ገደብ የተለያዩ ገደቦች ማመጣል እነሱ ላይ። which one? ይሄ የሆነ እነዚህ የሆነ ሁሉ በጣም ስጋት የነበረባቸው ለቢዛሞ ፖፑሌሽን by Christian kingdoms እነሱ ላይ ትልቅ ስጋት የነበረው ባሪያ ያደርጓቸው ስለነበረ ነው። አልፎ ይወስዷቸዋል። ከዛ በኋላ ለባሪያነት
ያደርጓቸው ነበር። ያኔ ደግሞ በጣም ቁጥራቸው እየቀነሰ ሲመጣ ለነሱ ትልቅ ስጋት ነበር፣ ለቢዛሞ ፖፑሌሽን ማለት ነው። ያ ማለት ፖፑሌሽናቸው ተጎዳ ነው። ስለዚህ ምን ይሆናል መሳችን ኦኬዥናል ስሌቭ ሬይድስ አልፎ አልፎ የሚደረገው እንደ ባሪያ ወረራነት ለነሱ ትልቅ ስጋታቸው ነበር። What happened to Bizamo population when Mecha Oromo arrived? ምን ተፈጠረ? ቢዛሞ ፖፑሌሽን መቻ ኦሮሞዎች አራይቭ ወይም ደግሞ ሲደርሱ ወደዛ ሲሄዱ ምን ተፈጠረ? ምን happen አደረገ? Complete annihilation, peaceful integration, three-way dispersal, mass conversion to Islam. Which one? Our answer will be three-way dispersal ማለት ነው። The population dispersal in three ways. ያ population ለሶስት way ተከፈለ። አንደኛው way some field across the አባይ በዛ way ተሰደደ፣ across አባይ በዛ በኩል ተሰደደ። ሌሎቹ ደግሞ በምዕራብና ወደ ሎውላንድ አካባቢዎች ሪትሬት አደረፈገፉ ያ ማለት ወደዛ ሄደዋል። የቀሩት ደግሞ ከኦሮሞዎች ጋር ተቀላቀሉ፣ ተዋሃዱ ወይም አንድ ላይ ኖሩ ነው። three way dispersal ይሆናል ማለት ነው። ቢዛሞ ፖፑሌሽን እነዛ መጫ ኦሮሞዎች ወደ እነሱ አራይቭ ሲያደርጉ ይሄ ነገር ነው happen ያደረገው three way dispersal ምንለው ማለት ነው። አንደኛው ወደ አክሮስ አባይ ተሰደደ፣ ሌላኛው ደግሞ ወደ ስተና ሎውላንድ አካባቢ አፈገፈገ ወይም ተሰደደ ወደዛ ሄደ። የቀረችው ደግሞ ከኦሮሞዎች ጋር assembled ወይም ደግሞ ተዋሃዱ፣ ተቀላቀሉ። What language family did Bizamo population belong to? Cushitic, Semitic, Gomotic, Nilo-Saharan. ከክርስቲያን ኪንግደሞች በተለየ መልኩ እነዚህ ቢዛሞ ፖፑሌሽኖች ይጠቀሙበት የነበረው ላንጉዌጅ የትኛው ቤተሰብ አባል ነበር? የኦሞቲክ። The medieval population Bizamo considered speaker of Omotic language family distinct from Semitic speaking of ከነዛ ከክርስቲያን ኪንግደሞች አንዱ የሚለዩበት ወይም ደግሞ ዲስቲንክት ነው ይለይ ነበር ከነዛ ክርስቲያን ኪንግደሞች ማለት ነው። ምናልባት ሁለቱ ዘሴም ነው ምናምን ልትባሉ ትችላላችሁ። ኦሞቲክ ነበር ይጠቀሙት የነበረው ቋንቋ ማለት ነው። but for Christian kingdom Semitic ወይም ደግሞ የዚህ ቤተሰብ አባል ነበርም ነው language. What was the approximate አሁን እኔ ጂኦግራፊ ሂስትሪ እነዚህ ጥያቄዎች በደንብ እናንተ በራሳችሁ ማለት ነው መልሱ ማየት የለባችሁም። ሳታዩ ከሰራችሁት ውጤቱ አምሾ በደንብ መስራት ትችላላችሁ። ነገር ግን እነዚህ ቢያንስ 70 ከሆኑ ከ70 ውስጥ እስከ 60 መስራት አለባችሁ ማለት ነው። ቢያንስ ከ55 በላይ መስራት አለባችሁ። ያ ማለት በጣም ጥሩ ሁኔታ ላይ ናችሁ ነው። ከ55 በላይ ከሰራችሁ አሪፍ ውጤት መስራት ስላለብን ማለት ነው። What was the approximate geographical location of the Kingdom of Damot? Northern Tigray region, Eastern Harar Plateau, Western and Southwestern Ethiopia, coastal area along the Red Sea. Which one? Northern Tigray region. Which one? Northern Tigray region. አይታችሁ ካልቀድማችሁ። ስለዚህ Western and Southwestern Ethiopia ነበር። ምዕራብና ደቡብ ምዕራብ ኢትዮጵያን ክፍል ነበር። ጂኦግራፊካል ሎኬሽን ኦፍ ኪንግደም ዳሞት ማለት ነው መገኛው። Western and Southwestern Ethiopia ዳሞት occupies the western and southwestern parts of Ethiopia including area now ቤንሻንጉል ጉሙዝ አሁን ላይ ቤንሻንጉል ጉሙዝ ሪጅን እና እስከ ኖርዘርን ሸዋ ድረስ ያለው ማለት ነው። የማን መገኛ ነበር? የዳሞት ኪንግደም ማለት ነው። don't forget እነዚህ ሎኬሽኖች ወሳኝ የምንላቸው ሎኬሽኖች መርሳት የለባቸው። Which valuable source made Damot important during Aksumite time? Ivory, gold, salt, iron. 42ኛ ምን ይሆናል? gold. valuable resource የሆነው ለዳሞት ወይም ደግሞ በጣም አስፈላጊ የነበረው during Aksumite time gold ነበር።
How did Damoth respond Christian kingdom expansion? በ9ኛ በ10ኛው ሴንቸሪ ክርስቲያን ኪንግደሞች ራሳቸውን ኤክስፓንድ እያደረጉ ነበር። ኤክስፓንሽን በጣም እየተስፋፉ ነበር። ዳሞት ማለት ሪስፖንድ ምላሽ ነው የሰጠው ለነዚህ ለክርስቲያን ኪንግደም ኤክስፓንሽን ማለት ነው። ፒስፉል ሰብሚሽን፣ ስትሮንግ ሬዚስታንስ፣ ኮምፕሌት ዊዝድሮዋል፣ ሪሊጂየስ ኮንቨርሽን። ሶ ስትሮንግ የሆነ ሬዚስታንስ ነው ያደረገው። በጣም ተቃውሞ አደረገ። ትልቅ የሆነ ስትሮንግ ሬዚስታንስ ወይም ደግሞ እነሱ ላይ ትልቅ የሆነ ምንድነው ተጋድሎ አደረገ። ሶ ራሱን ጠበቀ ማለት ነው። ፕሮቴክት አደረገ። Damoth challenged southward expansion of Christianity during period maintaining independence. የራሱን ኢንዲፔንደንስ ለማስጠበቅ ትልቅ ቻሌንጅ አድርጓል። southward expansion of Christianity ማለት ክርስቲያን ስቴቶች እንደ ክርስቲያን ስቴቶች ወደ southward ኤክስፓንስ ያደርጉ ትልቅ የሆነ ተቃውሞ አደረገ። ሶ ፒስፉል ያልተቀበለም ሪሊጂየስ ኮንቨርሽንም አይደለም። ሃይማኖታቸውን ቶሎ አልቀየሩም፣ ወደ ክርስቲያኒቲ ያልተቀየሩም። ኮምፕሊት ዊዝድሮዋል ሙሉ ለሙሉ ኮምፕሊትሊ ዊዝድሮዋል አላደረገ። ቶ ስትሮንግ ሬዚስታንስ ትልቅ የሆነ ተቃውሞ ነው ያደረገው። What was the outcome of Zagwe military expedition against Damoth? Complete Zagwe victory, stalemates, Damoth decisive victory, peace treaty. So የትኛው ነው መልሳችን? ሶ በዳሞት ላይ የዛግዌ ወታደራዊ ዘመቻ ምን ይመስል ነበር? Complete Zagwe victory. So Damoth decisive victory. So ዳሞቶች ያንን ድል በድል ሶ መልሳችን የዳሞት decisive victory ይሆናል ማለት ነው። ወሳኝ ድልን አሳክተዋል። ማን? ዳሞት። The whole Zagwe expedition ended, don't forget, in complete defeat. የመሰለ ዳሞት ሚሊታሪ ስትሬንግ ሶ ያኔ ደግሞ ዳሞት ሚሊታሪ ስትሬንግ ዝናታቸው የተረጋገጠበት። Which Damoth king is frequently mentioned in historical records? Izana, Motalami, ላሊበላ፣ ካሌብ። የትኛው ዳሞት ኪንግ ነው ሂስቶሪካሊ ሜንሽን የተደረገው በተደጋጋሚ? ግልጽ ነው። ሞታላሚ ኪንግ። ሞታላሚ regime marked Damoth's peak power, including conflict with economic over control of Shawa. When was Damoth finally annexed by Christian kingdom? So መቼ ነው ዳሞት ወደ ክርስቲያን ኪንግደም የተቀላቀለችው? መቼ ነው? 1150፣ 1270፣ 1316፣ 1434። ሶ በ1316 by አምደ ጽዮን Imperial አምደ ጽዮን finally annexed Damoth in the 1336 through remain tributary state afterwards. ምንም እንኳን ከዛ በኋላ የገባ ግዛት ሆና ብትቆይም አምደ ጽዮን ያኔ ቀላቅለዋታል በ1316። What happened to Damoth population when Machaw Romo arrived? ቅድም ያለው ነው ተደግሞ ነው ምንድነው ያለው? ምንድነው ያለው? ተው ቅድም ያወራ ነው ስለ ቢዛሞ ፖፑሌሽን ነበር። ሶ ዳሞት ፖፑሌሽን ወይ Machaw Romo አራይቭ ሲያደርጉ ምን ሀፕን አደረገ ነው? ሙሉ ለሙሉ መጥፋት፣ ፒስፉሊ ከነሱ ጋር መኖር፣ ፓርሻል ሚግሬሽን፣ ፓርሻሊ ሚግሬት ማድረግ ወደ አባይ ሪቨር፣ ኢሚዲየት ኮንቨርሽን ቱ እስላም፣ ኢሚዲየትሊ ወደ እስልምና መቀየር። ሶ which one? ፓርሻል ሚግሬሽን የተወሰነ ከፊሉ ወደ አባይ ሪቨር መሰደዱ ነው። ሶ አንዱ ሀፕን ያደረገው ይሄ ነው። ክሮስ አባይ ሪቨር some population to ሳውዘርን ጎጃም የተወሰኑ ወደ ሳውዘርን ጎጃም while other were assembled by ኦሮሚያ፣ ሌሎች የተወሰኑ ደግሞ ከኦሮሚያ ጋር አሴምብል ሆነዋል። Where was Kingdom of Inari located? የት ነው የሚገኘው ነው Kingdom of Inari?
North Gorjam River, west of Gibe River. Don't forget. መገኛው ነው Kingdom of Inari. Okay. When does Inari first appear in historical records? When did Inari first appear in historical records? Early Aksumite period, Indo-Aksumite period, Zagwa dynasty, Gondarian period. So which one? መልሱት እስቲ so መርሳችን ሲሆን Indo-Aksumite period. The first time appear ያደረገው ኢናሪ የተለያዩ ዶክመንቶች እንደሚያሳዩት Indo-Aksumite period ላይ ነው። so ጊዜ የምሰጣችሁ ለእናንተ ነው በራሳችሁ መጀመሪያ እንድሰሩ ነው። Christian Kingdom document first mentioned Inari towards the Indo-Aksumite era. What made Inari economically important? Its strategic location, pure gold deposit, agriculture surplus, salt mine. Which one? So economically important የነበረው የትኛው ነው? መልሱ። so economically አስፈላጊ ያደረገው ለኢናሪያ ወይም በጣም ኢኮኖሚካሊ ኢምፖርታንስ የነበረው ፒውር ጎልድ ዲፖዚት ነው። so even ወደ ሌሎች ሀገራቶች ኤክስፖርት ይደረግ ነበር። ፒውር ጎልድ ዲፖዚት ምንለው ወደ ግሪስ አይ ቲንክ ወደ ኢጂፕት ምናምን ኤክስፖርት ይደረግ ነበር። ኢናሪያ ፒውር ጎልድ was ይሄው ኤክስፖርትድ at first Egypt, Greece, Rome, making it valuable. so ይሄኛው በጣም valuable ስለሆነ ነው በጣም አስፈላጊ በጣም ጠቃሚ ስለሆነ ነው ወደ እነዚህ ሀገራቶች ጭምር ድረስ ኤክስፖርት ይደረግ ነበር ነው። I think it's clear. so ከነዚህ ውስጥ የገበዳችሁ ጥያቄዎች ካሉ ሂስትሪ ሽምደዳ ነው ምንም ማስረዳት አያስፈልግም። just ዝም ብዬ መልሱ ብቻ አስቀምጬላችሁ ባስቀምጥ ራሱ ምናልባት ትንሽ እንኳን ሂንት ልስጣችሁ ብዬ ነው። የሽምደዳ ስለሆነ ስራ ስለሆነ ማለት ነው። ሂስትሪ ማለት ሽምደዳ ነው ዝም ብሎ መሸምደድ so ኮንሰፕት የሚባል ነገር የለ። አሁንም ቢሆን በደንብ ሸምድዱ ሂስትሪ ወጥሩ። ጂኦግራፊ ሂስትሪ አንድ ሶስቱ አሪፍ ከሰራችሁ ፈተናችሁ አሪፍ ይሆናል። ስለዚህ ምንም የሚካበድ ነገር የለም ያጨናንቃችሁ ነገር የለም ታነባላችሁ መስራት ነው። ጥያቄዎች በዚህ ልክ በደንብ እየሰራን እንቀጥላለን። so አሁንም ምላችሁ አደራ ምላችሁ ግልጽ ያልሆነላችሁ እኔ ሂስትሪ ስለሆነ ኮንሰፕት መሰጣችሁ ኮንሰፕት ስለሌለ አናክል ፎከስ አላደርግበትም። የተፈለጋችሁ ጥያቄ ካላችሁ ግን መጠየቅ ትችላላችሁ በደንብ አስረዳችኋለሁ ግልጽ ያልሆነላችሁ ነገር ካለ ማለት ነው። በዛው ልክ ደግሞ አሁንም ፕሊስ እምላችሁ ለጓደኞቻችሁ ሼር አድርጉ። so በደንብ ቻናላችን ለማሳደግ ይጠቅመናል ማበረታቻ ሞራል ይኖረናል። ዩቲዩብ ላይ አፕሎድ ካላደረግናችሁ ደግሞ እዚህ ላይ የሆነ ነገር እንትን ማለት አለብን ነው። ተማሪዎች ቢያንስ የተወሰኑ ተማሪዎች መድረስ አለብን። እኛም ዩቲዩብ ላይ አፕሎድ አናደርጋቸውም እነዚህ ቪዲዮዎች so በጣም አሪፍ ሆነልናል ማለት ነው። ስለዚህ ለጓደኞቻችሁ ኢቭን ለዶርም ጓደኞቻችሁ አሳያቸው ምናልባት ምርጫቸው ሊሆን ይችላል አሳያቸው ክላስ ላይ ሼር አድርጉ። ከዛ በኋላ ጥያቄዎች በዚህ ልክ እየሰራን እንሄዳለን። ገና ይቀራል ከቻፕተር 2 30 40 ጥያቄ ወደ 90 ነው የምንሰራው 80 90 ጥያቄ 30 ምናምን ይቀራናል ወይ 40 50 ሊሆን ይችላል የሚቀራን አዘጋጅቼዋለሁ ነገር ግን ብዛቱን አልቆጠርኩትም። so 40 50 መቶ ጥያቄ ሊሞላ ይችላል። ስለዚህ እነዚህ መቶ ጥያቄዎች ከተረዳችሁ አሁን ፒዲኤፉን አስቀምጥላችኋለሁ ፈተናችሁን አምሹር በደንብ መስራት ትችላላችሁ። ከየቻፕተሩ የሚወጡት ለየብቻ ስለምንሰራ ማለት ነው። ስለዚህ የከበዳችሁ ነገር ካለ ጠይቁኝ ለጓደኞቻችሁ ሼር አድርጉ። ጉድ ባይ ወዳችኋለሁ።